الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين سيدنا محمد وعلى آله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته. أصحاب الفروض مع ذكر شروطهم الجزء الثالث. بزاريو تمرت أصحاب الفروض ميبالو وراشوش كشروط وچاچو غارا سوستنياون كفل نملكتالن. كذي بستفيد أصحاب الفروض مع ذكر شروطهم الجزء الأول والجزء الثاني ሁለቱን ተመልክተናል። ዛሬ ደግሞ ጁዝ አሳሪሱን እንመለከታለን ክፍል 3ን ማለት ነው። በዚህ ትምህርት ላይ አልኡኽቱ ሸቂቃ ሸቂቅ የሆነች እህት፣ አልኡኽቱ ሊአብ የአባት ልጅ የሆነች እህት፣ ወለዱል ኡሚ የእናት ልጅ የሆነ ወንድም፣ እነዚህ ሶስት የቤተሰብ አባላት እንዳሰላለፋቸውና እንደያመጣጣቸው የሚወርሱትን የገንዘብ መጠን እንመለከታለን። የመጀመሪያዋ ኡኽተን ሸቂቃ ናት። አልኡኽቱ ሸቂቀቱ ሸቂቅ የሆነች እህት ዋሂደተን ፈአክሰረ አው አክሰረ አንድም ሆና ልትመጣ ትችላለች፣ ከአንድ በላይም ሆና ልትመጣ ትችላለች። አንድም ከአንድ በላይም ሆና ልትመጣ ትችላለች ማለት ነው። ማን አልኡኽቱ ሸቂቃ ሸቂቅ የሆነች እህት። ስለዚህ እንደያመጣጧ የምትበላቸው የገንዘብ መጠኖች አሉ፣ የምትወርሳቸው የገንዘብ መጠኖች አሉ። እሱን እንመለከታለን ማለት ነው። ተሪሱ ኒስፍን ትወርሳለች ኡኽቱን ሸቂቃ ግን ቢሹሩጥ 4 በአራት ሸርጥ ማለት ነው። በአራት ሸርጥ አራት ቅድመ ሁኔታዎች ከተሟሉ ትወርሳለች ነው። እነዚህን አራት ሁኔታዎች ነው የምንመለከተው። አንደኛው አደሙል ሙዓሲቢ ወሆ አኹሃ የሚያሳስባት ሊዘከር ሚስሉ ሀዚል ኡንሰይን ብሎ ወንድሟ መኖር የለበትም። ወንድሟ ካለማ ከወንድሟ ጋር ከመጣች ኒስፍ ሳይሆን የምትበላው ሊዘከር ሚስሉ ሀዚል ኡንሰይን ነው። ከዚህ ይለያል ማለት ነው። ይሄ አንደኛው ሸርጥ ነው። ሁለተኛው ሸርጥ አደሙል ሙሻረከቲ ወሄ ኡኽቱሃ እህቷ መኖር የለባትም። እንደሷ እህት ካላትማ ኒስፍ መብላቷ ቀርቶ ሱሉሰይን ልትበላ ትችላለች። እሱን ወደፊት እናያለን። ሱሉሰይን ሊሆን ይችላል ማለት ነው። ሶስተኛው ሸርጥ አደሙል ፈርዒል ዋሪፊ ሊወርሳት የሚችል ፈርዕም መኖር የለበትም። ሟቹን ሊወርስ የሚችል ፈርዕ መኖር የለበትም። ለሟቹ ሰውዬ ፈርዕ ዋሪስ ካለው ኡኽተን ሸቂቃ ኒስፍ አትበላም፣ ቢማና ትጋረዳለች ማለት ነው። ትጋረዳለች። አራተኛውና የመጨረሻው አደሙል አስሊ አልዋሪሲ ሚነ ዙኩሪ ወንድ የሆነ አስል የሟቹ ሰውዬ አስል ማለት ወላጅ መኖር የለበትም። ወላጁ ካለማ ትጋረዳለች ማለት ነው። ስለዚህ እህትን እንዳትወርስ ሊጋርዱ የሚችሉ የቤተሰብ አባላት ሁለት አሉ ማለት ነው። አንድም የሟቹ ሰውዬ አስል ማለት የሱ መሰረቱ ወላጁ አባት ማለት ነው። አባቱ አለል ኢትፋቅ ማለት ነው። ወቂለ አልጀዱ ከልአቢ አያትም ቢሆን እንደ አባት ነው ተብሎ አያትንም ያካትታል የሚል አቋም አለ፣ ኺላፍ ቢኖርበትም። ወከዛሊከ አደሙል ፈርዒል ዋሪሲ ልጅ መኖር የለበትም ለሟቹ ሰውዬ ልጅ ካለማ አትወርስም ማለት ነው፣ ትጋረዳለች። ብትወርስ እንኳ ሙዓሲብ ካለ ኒስፍ አትወርስም። ብትወርስ እንኳ እህት ከሷ ጋር ካለች ኒስፍ አትወርስም። ስለዚህ ኒስፍ ለመውረስ አራት ቅድመ ሁኔታ ማሟላት ይጠበቅባታል። ረኪዙ ማይ የመጀመሪያው ወንድም መኖር የለበትም። ሁለተኛው እህቷ መኖር የለባትም። ወንድሟ መኖር የለበትም ካልን ወንድሟ ካለሳ የምትወርሰው የገንዘብ መጠን ግማሽ መሆኑ ቀርቶ ሊዘከር ሚስሉ ሀዚል ኡንሰይን ይሆናል ማለት ነው። እህቷ መኖር የለባትም ስንል እህቷ ብትኖርስ ኒስፍ መውረሷ ቀርቶ ሱሉሰይን ይሆናል ማለት ነው። አደሙል ፈርዒል ዋሪስ ስንል
ፈርዕ ቢኖረው ስሟቹ ሰውዬ ልጅ ቢኖረው የልጅ ልጅም እንደዛው ቢኖር ትጋረዳለች፣ ፍጹም አትወርስም ማለት ነው። عدم الأصل الوارث من الذكور كوند أبات على الاتفاق آيات على الخلاف እሱም መኖር የለበትም ካለሳ ትጋረዳለች ማለት ነው። ስለዚህ እህት ግማሽ ልትወርስ የምትችለው እነዚህን አራት ሸርጦችና ቅድመ ሁኔታዎች ስታሟላ ብቻና ብቻ ነው። እንዲሁም እህት ሸቂቅ የሆነች እህት የእናትም የአባትም የሆነችን ነው ያየን ያለነው። ተሪሱ አثሉሰይኒ ሱሉሰይንም የምትወስድበት ሁኔታ አለ። ሱሉሰይንም ትወስዳለች። ሱሉሰይን ማለት የሀብቱ የቀሪው የሟቹ ሰው የቀሪ ሀብት 2/3 ማለት ነው። አሁንም በአርባዓቲ ሹሩጢን በአራት ሸርጥ ነው የምትወስደው። የመጀመሪያው ሸርጥ አደሙል ሙዓሲቢ ወሆ አኹሃ የሚያሳስባት ወንድም መኖር የለበትም። አየኩነ ኢስነተይኒ ፈአክሰራ ሁለትና ከዚያ በላይ መሆን መቻል አለባቸው። አንዲ ከሆነችማ ኒስፍ ትወርሳለች ብለናል ቀድም አይደለም። ሁለትና ከዚያ በላይ ቢሆኑስ ሱሉሰይን ይወስዳሉ፣ እሱን ይካፈላሉ ማለት ነው። አደሙል ፈርኢል ዋሪሲ ሶስተኛው ሸርጥ የሟቹ ሰውዬ ልጅ ወይም የልጅ ልጅ መኖር የለበትም። ካለሳ ኒስፍም አትወስድም ሱሉሰይንም አትወስድም ማለት ነው። አደሙል አስሊል ዋሪሲ ሚነ ዙኩሪ የሟቹ ሰውዬ ወላጆች ወንዶቹ መኖር የለባቸውም፣ አባትና አያት ማለት ነው። እነሱ ካሉስ ኒስፍ እንደማትወስደው ሁሉ ሱሉሰይንም አትወስድም ትጋረዳለች ማለት ነው። ስለዚህ እህት ሸቂቅ የሆነች እህት ብቻዋን ልትመጣ ትችላለች። ሸርጡን ስታሟላ የሟቹን ሰውዬ ሀብት ግማሹን የምትወርስበት ተጨባጭ አለ። ወከዛሊከ ከአንድ በላይ 2 እና 3 ነው ከመጡ ሸርጡን አሟልተው ከመጡ ሱሉሰይንም ይወስዳሉ ነው። ስለዚህ እህቶች ወንድሞቻቸው ወይም እህቶቻቸው ሲሞቱ ሊወርሱ የሚችሉት የሟቹን ሰውዬ ወይ ግማሽ ሀብት ነው ወይም ደግሞ 2/3 እጅ ነው። 2/3 ሊወርሱ ይችላሉ ማለት ነው። ከኔ ጋር ናችሁ? አልኡኽቱ ሊአብ የአባት ልጅ የሆነች እህት በአባት ብቻ የምንገናኛት እህታችን ማለት ነው። የአባት ልጅ ሸቂቅ የሆነችዋ አንድም ሁለትም ከዚያ በላይ ልትሆን እንደምትችለው ሁሉ እችም አንድም ትሆናለች ከዚያ በላይ ማለት ነው። ስለዚህ አንድ ስትሆንና ብዙ ሲሆኑ ሁክሙ ይለያያል። ተሪሱ ኒስፈ የአባት ልጅ እህት ኒስፍ ልትወስድ ትችላለች እንደ ሸቂቃ እህታችን ግን ب5 ሸራኢጣ በ5 ሸርጥ እነዚህ 5 ሸርጦች እንደምናያቸው የመጀመሪያው አደሙል ሙዓሲቢ ወአኹሃ የሚያሳስባት ወንድሟ መኖር የለበትም። ሸቂቅ የሆነችው እህት ላይ ያለው ሸርጥ ሁሉም እዚህ ተፈጻሚ ይሆናል። እዛ 4 ነበር እዚህ 5 አል ምን ጨምረን እንደሆነ እናያለን። አደሙል ሙሻረከቲ ወይ እኽቱሃ የሚጋራት እህት መኖር የለበትም። እህት ካላት ኒስፍ አትወስድም ማለት ነው። እና ምን ትወስድ ሱሉሰይን ትወስዳለች። ሸቂቂቱ ከአንድ በላይ ስትሆን ሸቂቃይን እና ከዚያ በላይ ሲሆኑ ሱሉሰይን እንደወሰዱት ሁሉ ማለት ነው። አደሙል አስሊ አልዋሪሲ ሚነ ዙኩሪ ለሟቹ ሰውዬ አስሊ ሆነ ዋሪስ መኖር የለበትም አባትና አያት ማለት ነው። ካለ ትጋረዳለች ሸቂቃይቱ እንደምትጋረደው። አደሙል ፈርኢል ዋሪስ ልጅ ወይም የልጅ ልጅ መኖር የለበትም። አደሙል አስል ዋሪስ አባት ወይም የአባት ልጅ መኖር የለበትም 4 ማለት ነው። 5ኛ አደሙ ሸቂቂ አው ሸቂቃ ሸቂቅ ወይም ሸቂቃ የሆኑ የአባት የናት የሆኑ ወንድም ወይም እህት መኖር የለባቸውም። የአባት ልጅ የምትወርሰው የአባትም የናትም ልጅ ሳትኖር የአባትም የናትም ልጅ የሆነ ወንድም ሳይኖር ሲቀር ነው ማለት ነው። ስለዚህ ለው ሀለከ ሀሊኩን አንድ ሰው ቢሞት አን አኺን ሸቂቂን ወኡኽቲን ሊአብ የአባት የናት የሆነ ወንድሙን እና የአባት ብቻ እህቱን ትቶ የአባት ብቻ የሆነች እህት ትወርሳለች እንዴ? ያ ጀማ እየመለሳችሁልኝ ትወርሳለች? ሀለከ ሀሊኩን አንድ ሰው ሞተ አን አኺን ሸቂቂን ሸቂቅ የሆነ ወንድሙን
ወኡክቲን ሊአቢን የአባት ብቻ የሆነች እህቱንም ትቶ የአባት ብቻ የሆነች እህት ትወርሳለች ወይ ነው? ትወርሳለች? አትወርስም። ምክንያቱም እሷ ለመውረሷ ምን ያስፈልጋል? ሸቂቅ የሆነ ወይ የሆነች እህት ወይም ወንድም መኖር የለበትምና ማለት ነው። የለበትምና የአባት ልጅ የሆነች እህት ኒስፍ ትወርሳለች 5 ሸርጦችና ቅድመ ሁኔታዎች ሲሟሉ ማለት ነው። ሲሟሉ ሸቂቅ የሆነች እህት 4 ሸርጦች ሲሟሉ ኒስፍ ትወርሳለች ብለናል። የአባት ብቻ ስትሆን 5 ሸርጥ ያልነው ሸቂቃይቱ ባለመኖሯ እሱን ስለጨመርን ነው። ወተሪሱ አثሉሰይኒ የአባት ልጅ የሆነች እህት ሱሉሰይንም ትወርሳለች። ከማ ተሪሱ አሸቂቀቱ አثሉሰይን ب5 شروط በ5 ሸርጥ ሸቂቃዋ ላይ 4 ሸርጥ ነበር ያልነው። አደሙል ሙዓሲቢ ወአኹሃ ወንድሟ መኖር የለበትም። አየኩና ኢትናተይኒ ፈአክሰር ቁጥራቸው 2 እና ከዚያ በላይ መሆን አለበት። አደሙል ፈርዒል ዋሪሲ የሟቹ ሰውዬ ልጅ ወይም የልጅ ልጅ መኖር የለበትም። ሶስተኛው አደሙል አስሊ አልዋሪሲ ሚን الذكور የሟቹ ሰውዬ አስል መኖር የለበትም። አያት ወይም ደግሞ አባት ማለት ነው። አያት ላይ ኺላፍ ሲኖር አባት ላይ ግን ሙተፈቅ ፊህ ነው። አደሙ ሸቂቂ አው ሸቂቀቲ ከሷ ለሟቹ እጅግ የቀረበ ሸቂቅ ወይም ሸቂቃ መኖር የለባቸውም። እነሱ ካሉ የአባት ልጅ ሱሉሰይንም መብላት አትችልም ምክንያቱም ትጋረዳለችና ማለት ነው። طيب ተሪሱ ሱዱስ እንዲሁም የአባት ልጅ ሱዱስን ትወርሳለች ግን ቢሸርጠይን በሁለት ሸርጥ። እሱ ምንድነው? አደሙል ሙዓሲቢ ወአኹሃ ወንድሟ ባለመኖሩ ሸርጥ እና አንተኩነ ማአ ኡክቲን ሸቂቀቲን ዋሂዳ ማአ ኡክቲን ሸቂቀቲን ሸቂቅ የሆነች እህት ጋር በመንጣቷ ለም አቁል ማአ አኺን ሸቂቂን ወይንማ ኡክቲን ሸቂቃ ከአንዲት እህቷ ጋር ተሪሱን ኒስፈ ቢልፈርዲ በፈርድ ግማሽ የምትወስድ እህቷ ጋር ከመጣች ሱዱስ ትወስዳለች። በምሳሌ ለማስረዳት ያህል ለውሃ ለከሃሊኩን አንድ ሰው ቢሞት አን ኡክቲን ሸቂቀቲን ሸቂቅ እህቱን ትቶ ወአን ኡክቲን ሊአቢን የአባት ልጁን አንዷን ትቶ ወአሚን ወከዛሊካ አጎቱን ትቶ ቢሞት እንዴት እናዋርሳቸው? 3 ወራሾች አሉ። ለሟቹ ሰውዬ አንዲት ኡክተን ሸቂቃ አለችው፣ ኡክት ሊአብ አለችው እና አጎቱ ማለት ነው። አልኡክቱ ሸቂቃ ሸቂቅ የሆነችው እህት ስንት ትበላለች? ኒስፍ ትበላለች። ምክንያቱም 4ቶቹን ሸርጦች አሟልታለች። ወንድም የለም፣ ሙሻሪክ የላትም፣ ለሟቹ ፈርዕም አስልም የለውም። ስለዚህ ኒስፍ የሚከለክላት የለም፣ ኒስፍ ትወስዳለች። አልኡክቱ ሊልአቢ የአባት ልጅ የሆነችው እህት ጋር ስለመጣች ይቺ እህት ኒስም ስለበላች ሱዱስ ትበላለች፣ 1/6 ትወርሳለች ማለት ነው። ወልባቂ ቀሪውን ደግሞ አጎት ታሲበን ይወስዳል ማለት ነው። ኢዘን መስአላው ለ6 ታደርጉና ከ6 ኒስፉን ግማሹን ለኡክተን ሸቂቃ ትሰጣላችሁ። ፈየብቃ 3 ከዛ ሱዱስ 1/6ኛውን ሊልኡክቲ ሊልአብ ትሰጣላችሁ። ፈየሲሩ 40 ቀሪው 2 ነው የሚሆነው። 2ን አጎት በተዕሲብ ይወስዳል ማለት ነው። በተዕሲብ ይወስዳል። ግልጽ ነው አይደለም? ዋዲህ እህቶች በዚህ መልኩ ኡክተን ሸቂቃ እና ኡክተን ሊአብ በሚል ለሁለት ከፍለን ወይ ኒስፍ ወይም ሱሉሰይን የሚበሉ ሲሆን በአንድ አጋጣሚ ኡክት ሊአብ ሱዱስ የምትበላበት ተጨባጭ አለ። ወለዱል ኡም ቀጣዩ ወለደል ኡም ነው። ወለደል ኡም ማለት የእናት ልጅ ወንድማችን የእናት ልጅ የሆነ ወንድም
የሪፍ الثلث ሱሉስ ይወስዳል بثلاثه شروط በሶስት ሸርጥ عدم الفرع الوارث ሟቹ ሰውዬ ልጅ የልጅ ልጅ መኖር የለበትም عدم الاصل الوارث من الذكور ሟቹ ሰውዬ ወንዶቹ አስሎቹ መኖር የለባቸውም ወንዶቹ ስንል እናት ብትኖር አትጋርድም ማለት ነው እናት ብትኖር አትጋርድም አየኩኑ اثنين فاكثر የእናት ልጆች ሁለትና ከዚያ በላይ መሆን አለባቸው ሱሉስ ለመብላት ቁጥራቸው ሁለትና ከዚያ በላይ መሆን መቻል አለበት ነው ፈርዑ ወይም ደግሞ አስሉ ካለ ጭራሽ አይወርስም ይጋረዳል